ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። ዮተሬ ዋቄፈታ ነው። የሚያያይዘውን ነገር እንደው ታሪካዊ ማስረጃ እንደው ማንሳት እንችል ይሆነው ብዬ ነው። ይኸውልህ እንግዲህ እኛ ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ በጣም ሰላም ነኝ። እንዴት ናችሁ? በቅድሚያ ከሁሉም በማስቀደም ሰላምታችን እናስቀድማለን። እንግዲህ ጽናት ሚዲያ ፕሮግራማችን ሁሉ ጊዜ ወደ እናንተ ያለማቋረጥ ስናደርስ ቆይተናል። እውነት ለመናገር ረጅም ጊዜ ነው ያለ እረፍት ስንሰራ የነበረው። ማለት እኔ እንኳን ጽናት ሚዲያ ላይ ከመጣው ሰዓት ጀምሮ ቀላል ጊዜ አልነበረም የቆየሁት። የሆነ ሆኖ በቅርብ ጊዜ እንግዲህ ያው ጽናት ሚዲያ የምታነሳቸው ህዝባዊ ጥያቄዎች ናቸው፣ ፖለቲካዊ ጥያቄዎች ናቸው። በዋናነት የብልጽግና አገዛዝ ያው በህዝብ ላይ የሚፈጽመው በደል አጠቃላይ በተለይ በአዲስ አበባ ጉዳይ ላይ በአማራ ህዝብ እንደዚሁ በሀገሪቷ ላይ ያለውን አጠቃላይ ፖለቲካዊ ቀውስ እንዘግባለን፣ ሽፋን እንሰጣለን እና ይሄ ያበሳጫቸው ኃይሎች እንግዲህ ጽናት ሚዲያን ለማዘጋት ከፍተኛ ጥረት ተደርጓል። እውነት ለመናገር ቢሳካላቸው እንኳን ትግል ይቆማል ማለት አይደለም። በቅርብ ጊዜ እንደምታውቁት በተለይ ሚኒሊክ እዝ ቤተ አማራ ያስመዘገበው ከፍተኛ ድል፣ እሱን አስመልክቶ ጽናት ሚዲያ የተለያዩ ሽፋኖችን በመስጠት ዘግበናል። በዚህም ሁሉንም የጫናቸውን በሙሉ ቪዲዮዎች አጠቃላይ ሪፖርት በማድረግ ከዩቲዩብ ቻናል እንዲወርድ ተደርጓል። እንግዲህ በዩቲዩብ ህግ ላይ ደግሞ እንደዚህ አይነት ተደጋጋሚ ሪፖርቶች ከመጣ ሚዲያው የመዘጋት እድሉ በጣም ሰፊ እንደሆነ ሙያተኞች እየነገሩን ነው፣ ሀሳብ አስተያየት እየሰጡን ነው። ስለዚህ ምናልባት ጽናት ሚዲያን በቅርብ ጊዜ ላናያት እንችላለን። እንደው ምናልባት ከተሳካላቸው ከዩቲዩብ ቻናሏ መውረዷ የማይቀር ጉዳይ ነው ማለት ነው። ስለዚህ ሌላ ጽናት አምሃራ ሚዲያ ከፍተናል። በዚህ ቻናል ላይ ሁላችሁም እየተቀላቀላችሁ የጽናት ሚዲያ ቤተሰቦች አጋርነታችሁን እንድትገልጹ እናሳስባለን። እሱ ብቻ ሳይሆን እንደዚሁ ከአዲስ አበባ ጋር በተያያዘ የአዲስ አበባን ትግል የምንቃኝበት የአዲስ አበባ ትግል ብቻ ላይ ትኩረት የሚሰጥበት ደግሞ አንድ ቻናል አስፈላጊ ነው። እሱም የፌስቡክ ቻናልም እንደዚሁም የዩቲዩብ ቻናል ክሬት ተደርጓል። የጽናት ሚዲያ ቤተሰቦች እዚህ ላይ በመቀላቀል በአዲስ አበባ ጉዳይ ላይ እየተፈጸመ ያለውን አጠቃላይ የህልውና አደጋ አጠቃላይ ፖለቲካዊ፣ ማህበራዊ የህልውና አደጋ የበለጠ ሁላችሁም እንድትረባረቡና ደግሞ አብዛኛውን ሰው በዚህ ጉዳይ ላይ ብዙ የሚሳተፉ ወጣቶችም ከአዲስ አበባ ስላሉ በአዲስ አበባ ጉዳይ ላይ መረጃ የሚሰጡን በአዲስ አበባ ጉዳይ ላይ የራሳቸውን ዘገባ የሚሰሩ ሙያተኞቹም ያሉበት ስለሆነ ይህንንም የዩቲዩብ ቻናል ተቀላቀሉ ለማለት እወዳለሁ። ስለዚህ እነሱ ጋርም ያለውልህ እኛ ጋርም ለትግል ያለንልህ በተመሳሳይ ቁርጠኝነታችን የምናሳየው እንደዚሁ ባለመቀመጥ ነው። ስለዚህ በዛ ሁኔታ ሊቀኝ ይገባል። ይሄ ትግል መሬት ላይ ብቻ ሳይሆን አየር ላይም የሚደረግ ትግል ነው፣ በአስተሳሰብ የሚደረግ ትግል ነው። ስለዚህ የአስተሳሰብ የበላይነት ለማምጣት የግድ ጠላቶቻችን በሀሳብ ሲሸነፉ በጉልበት ለማሸነፍ በገንዘብ ለማሸነፍ ዛሬ ባለ ጊዜ ሆነዋል። ገንዘብ ይዘዋል፣ የፖለቲካ ስልጣን ይዘዋል፣ መሳሪያ ይዘዋል። ይህንን ይዘው እንግዲህ ህዝቡን በማፈን ህዝቡን በመጨቆን የራሳቸውን ቡድናዊ ጥቅም ለማስጠበቅ የራሳቸው አገዛዝ ፈጥረው ተረኝነትን በምን ሁኔታ ውስጥ እንዳለ እኔ ሳልናገር ዛሬ እያንዳንዱ ሰው የገባው ይመስለኛል። እያንዳንዱ ሰው ከ5 ዓመት በፊት ከ6 ዓመት በፊት ብዙ ደክመናል። እውነት ለመናገር እኔ በዚህ አልጸጸትም።
በጣም በተለይ አዲስ አበባ ላይ ሊመጣ የሚችለው አደጋ ምን ሊመስል እንደሚችል ኦህዴድ ምን አይነት መልክ እንዳለው በጣም በስፋት ነው ይሄንበት። እዚህ ላይ አሁን ማንንም ሰው ለክርክር የሚቀርብ አይመስለኝም። በተለይ አዲስ አበባ ላይ የተከፋው ሰው እጅግ በጣም ያዘነው ሰው በቃ በጣም ነው እኔ ማዝ ነው። አንዳንድ ጊዜ ሳስበው የህዝቡ ያለበት ሁኔታ የተለያዩ መረጃዎቹ ያው እንሰማለን። ከተማ ውስጥ ያለውን ነገር ማህበረሰብ ውስጥ ያለውን ችግር እንሰማለን። ከምንሰማቸው ብሶቶች በላይ ካለበት የኑሮ ጫና በላይ የኦህዴድ በጣም አይን ያወጣ ዘረኝነት በቃ ሁሉን ነገር በራሱ ቁመናና በራሱ መንደር ካልተቀለለ ፖለቲካ የሰራ የማይመስለው ቡድን እንዴት በቃ መጠየፍ ውስጥ እንደገባ ነው፣ ሽብር ውስጥ እንደገባ ነው የምንሰማው እና በጣም ያሳዝናል። እንግዲህ ጽናት ሚዲያ ቤተሰቦች በዛሬው ዕለት ኢሬቻ ሃይማኖታዊ በዓል አዲስ አበባ ላይ ተከብሯል። አዲስ አበባ ላይ በዋናነት የኢሬቻ በዓል እንዲከበር የመጣበት ምክንያት ፖለቲካዊ እንድምታ ነው፣ ግልጽ ነው። አሁን ህዳር 29 የብሔር ብሔረሰቦች ቀን ኢህአዴግ ሲያከብር የነበረው እሱ ፖለቲካዊ ነው፣ ሌላ አይደለም። ያ የፖለቲካ አውድ በምን መጥቷል? በኢሬቻ መጥቷል። የብሔረሰቦች ቀን በኢሬቻ መጥቷል። ግን ኢሬቻ ደግሞ ሃይማኖታዊ በዓል እና ሃይማኖታዊ በዓል ደግሞ መንግስት ስፖንሰር የሚያደርገው የብልጽግና የኢሬቻ ባህል ነው። ስለዚህ የብልጽግና የኢሬቻ በዓል ደግሞ በዋናነት አዲስ አበባ ላይ እንዲሆን የተፈለገው ከደብረ ዘይት 2 ቦታ እኮ ነው እንዲከበር የሚፈልግ። እኔ ችግር የለብኝም 6ም 7ም ቦታ ይከበር፣ እሱ አይደለም ዋናው ጥያቄ። ግን አንድን ሃይማኖታዊ ይዘት ያለው በዓል ከአንድ አካባቢ ላይ ስቦ ወደ መሀል ከተማ ሲመጣ በመሀል ከተማው ላይ ደግሞ የተለያየ ኮንፍሊክቶች ሊፈጠሩ ይችላሉ። ምክንያቱም ሌላውም ህዝብ ሃይማኖት አለ። ሙስሊሙ ኢድ አልፈጥር አለው፣ ክርስቲያኑ የመስቀል በዓል አለው፣ የጥምቀት በዓል አለው፣ የምን በዓል አለው። ስለዚህ ያንን መንግስት ስፖንሰር አያደርግም። መንግስት በተለየ ሁኔታ ጥበቃ ሊያደርግ ይችላል። ግን ስፖንሰር አድርጎ ራሱ ጋብዞ ወደ ከተማው እንዲመጣ አድርጎ እዛ ከተማ ላይ ከእንደገና መንግስታዊ ጥበቃ ተደርጎ የመንግስት በጀት ተመድቦ አልባሳት ተገዝቶ የጭፈራ ትርኢቶች ተዘጋጅቶ የትራንስፖርት ተዘጋጅቶ ምናምን የትራንስፖርት ወጪዎችን በሙሉ የመንግስት በጀት ሆኖ ውሃም ምግብም ድንኳንም ተችሎ ከብረው ባህል እየሆነ ነው እና መንግስታዊ ባህልነቱን በዚህ ደረጃ የሚያከብረው ከሆነ ለምን ጥምቀትን አያከብረው? ጥምቀትን በተመሳሳይ ለምን በየገዳሙ እየሄደ ልብስ እያሰፋ ለምንድን ነው ቦታ የማያመቻቸው? እንደውም ጭራሽ የጥምቀት ባህል እኮ አታከብሩም እየተባሉ ሃይማኖታዊ ችግር የገጠማቸው እዚህ ቅርብ ቦታ እኮ አለ። እዚህ ደብረ ዘይት እኮ ሰው ይደበደባል። ኢሬቻ የሚከበርበት ደብረ ዘይት ላይ ሰው ጥምቀት አታከብሩም፣ ባንዲራ ይዛችሁ ወጣችኋል ተብሎ ይደበደባሉ። ዛሬ ባንዲራ ይዛችሁ ወጣችኋል፣ ከተማው ላይ ገብታችሁ ጨፍራችኋል፣ እዚህ ቦታ ላይ ምናምን የለም። መንግስት ራሱ የጨፈረው ተዋል። ስለዚህ እኛ የምንቃወመው ፖለቲካ ጣልቃ ገብነትን እንጂ ማንም ሰው የፈለገውን ማምለክ እኔ ምንም ችግር የለብኝም። ማንም ሰው ምንም ያደርግ እሱ አይደለም የኔ ጥያቄ። የኔ ጥያቄ የህዝብን በጀት የህዝብን ስልጣን ተጠቅሞ ይህንን ስልጣን እሱ ለሚፈልገው የፖለቲካ አሳሰብ እሱ ለሚፈልገው የፖለቲካ ማህበረሰብ የፖለቲካ ጥቅም አገኝበታለሁ፣ ድጋፍ አገኝበታለሁ ብሎ ሲያስብ ሌላው ህዝብ ደግሞ ፖለቲካሊ ምን ሊያስብ እንደሚችል ግልጽ ነው። ስለዚህ ኢሬቻ እየተገበረ ያለው በአዲስ አበባ ላይ ፖለቲካዊ በዓል ነው። ይሄ ፖለቲካዊ በዓል በዋናነት የኦሮሞ ህዝብ በኔ ጊዜ ይሄንን አሳየሁ፣ ስለዚህ እኔን ደግፈኝ የሚል አሳሰብ እንዳለው ቢገባኝም ለኦሮሞ ህዝብ ግን አይጠቅመው። ይሄ አሳሰብ ለኦሮሞ ህዝብ አይጠቅመው፣ እንደውም ይገፋዋል። እንደውም ከሌላው ማህበረሰብ ጋር ይነጥለው። እንደውም ከሌላው ማህበረሰብ ጋር የበለጠ ቅራኔ ውስጥ ይከተዋል። የሚከተው መንግስታዊ ጣልቃ ገብነትን ስለፈቀደ ሌላ አይደለም። ከዚህ በፊት ኢሬቻ ሲከበር ማንም ሰው ኮመንት አንስቶ ያውቅ? ማንም ሰው እንደውም ኢሬቻ በሚያከብሩ ሰዎች ላይ ባለፈው ስርዓት የነበረው ጉዳት ላይ ብዙ ሰው ተቃውሞ
በኢሬቻ ጉዳይ ላይ አንድም ቀን የተነሳ ኮመንት እኔ በግሌ አይቼ አላውቅም። አጨቃጫቂ የሆነ የመጣው አዲስ አበባ ላይ ይሄ በዓል ይከበር ሲባል ነው። ይሄ በዓል ደግሞ መንፈሳዊ የራሱ የሆነ አምልኳዊ በዓል፣ ይሄ አምልኳዊ በዓል ደግሞ መንግስታዊ ሽፋን ሲያገኝ ምን ሊሰማ እንደሚችል በሌላው ልጅና ባዳ ሲሆን ግልጽ ነው። በአንድ ሀገር ውስጥ እየተኖረ ማለት ነው። ስለዚህ የሀገሩ ባለቤት አለ፣ የሀገሩ ደግሞ ተመልካች አለ፣ መጤዎች አሉ። አዲስ አበባ ላይ መጤ ተብሎ የሚፈናቀል ሰው አለ። አዲስ አበባ ላይ የሚታሰር ሰው አለ ለኢሬቻ ተብሎ። ኢሬቻውን በዓል ደግሞ ለማክበር ደግሞ ከተለያየ ቦታ ትራንስፖርት ተመድቦለት የሚመጣል። ይሄ የፖሊሲ አመለካከት፣ ይሄ የመንግስት አመለካከት ነው እኛ ምንተቸው። ይሄ አመለካከት ደግሞ ፖለቲካ አመለካከት ነው። ይሄ አመለካከት በፖለቲካ ስልጣን፣ በፖለቲካ ውሳኔ ነገ ይበየናል። የማይቀር ጉዳይ ነው፣ የማይቀር ጉዳይ ነው። ስለዚህ የፖለቲካ ስልጣን በዚህ ደረጃ ያቀበጣቸው ሰዎች ነገ ጠዋት ለህዝቡ ይዘውለት የሚመጡት ግን ጸጋ አይደለም፣ ቁጣ ነው። ጸጋ ከሆነ ነገ አብረን የምናየው ነው። ግን ቁጣ ግን ይመጣል፣ የማይቀር ጉዳይ። የተከፉ ሰዎች የበለጠ እንደውም የሚፈጥረው ሃይማኖታዊ ጽንፍ የረገጡ አመለካከቶችን ሊያዋልድ ይችላል እንጂ መፍትሄ ሆኖ አይመጣም። ስለዚህ ጣልቃ ገብነቱን በዚህ ደረጃ እያየን ነው። በጣም የሚያሳዝነው በዚህ ባህል ላይ ከዚህ በፊት እነ ሽመልስ አብዲሳ ጠላቶቻችን በሰበሩን ቦታ ሰብረናቸዋል ብሎ ነው የተናገሩት። እና መልእክቱ ይሄ ነው፣ ሜሴጁ ዋናው። አዲስ አበባ ላይ ይሄንን ማክበር የተፈለገው አዲስ አበባን የመጠቅለል፣ አዲስ አበባን የመውረር፣ የአዲስ አበባን ፖለቲካ በበላይነት ማሳየት ብቻ ሳይሆን ኢሬቻ በራሱ የገዢ መደብ መገለጫ ሆኖ መታየት ይፈልጋል። የተለይነት መገለጫ። ገዢዎች እኛ ነን። አሁን ጊዜው የኛ ነው እና ጊዜው የኛ ነው። በግንቦት አይመችም። መጋቢት 24 አብይ የመጣበት ሲምፖዚየም እሱ ተመቷል። ፖለቲካዊ ሞት ሞቷል። ስለዚህ ኢሬቻ ግን ጊዜው የኛ ነው የሚል የኦሮሞን ህዝብ ያሰባስብልናል። የኦሮሞ ህዝብም ጊዜው የኛ ነው ሲባል ይነዳል። ጊዜው የኛ ነው ብሎ በጭፈራም በድርጊትም ያሳያል የሚል አመለካከት ነው። ይህ አመለካከት በተግባር እያሳዩ ነው። ግን ጊዜው የኛ ነው ያሉት ሰዎች ደግሞ ምን ብለዋል? ጠላቶቻችን በሰበሩን ቦታ ሰብረናቸዋል። እና እንደዚህ የሚሉት ሰዎች እንግዲህ አዲስ አበባ ላይ መጥተው ባህሉን ሲያከብር ፖለቲካዊ እንድምታ እንዳለው ግልጽ ነው። እና ያው አንዳንድ ሰዎች እንኳን አደረሳችሁ እያሉ መልእክት የሚልኩ ሰዎች አሉ። ከዛ ውስጥ ዋናው በጣም የገረመኝ ያው በአዴን ውስጥ ያሉ ሰዎች ግልጽ ናቸው። አድርባይነታቸው በዚህ ደረጃ ስለሆነ ከዚህ በፊት ስናገረው ሁል ጊዜ በጣም የሚገርመኝ ነገር ለእንዴት ለሚገርፏቸው ሰዎች አንገታቸውን ደፍተው ሰላምታ ሲሰጡ ስናይ በጣም የሚገርም ነው። አሁን ሰሞኑን አማራ ባንክ ከሱ በላይ ኦሮሚያ የሆነ የለም። አማራ ባንክ እንዳለ በዚህ በገዳ ባንዲራ በሙሉ ሄድ ኦፊሱን ሁሉ አሸብርቆ ምናምን በቃ እንደዚህ ነው የአማራ ፖለቲካ። ይሄ ነው በቃ አሁን አድርባይነትን እንደ መገለጫ፣ ተሸናፊነትን እንደ ጉብዝና፣ አርፎ መቀመጥን እንደ ጨዋ የሚያይ ትውልድን የሚፈጥር ባለፉት 30 ዓመታት የመጣ የብአዴን ፖለቲካ በጣም በቃ እና ያሳዝናል በጣም በቃ የአማራን ህዝብ የማይመጥኑ ሰዎች ከየት አካባቢ ተሰብስበው እንደመጡ እኔ አይገባኝም። እና ይሄ ነው ይሄ ትውልድ አሁን የሚመጣው ትውልድ በጣም መጨከን አለበት የምለው ለዚህ ነው። በጣም ጨካኝ ትውልድ መሆን አለበት። በጣም በዛ ደረጃ ቁርጠኛ ሆነው መምጣት የማይችል ከሆነ ይህንን ኃይል ሊያሸንፉ አይችልም። እና እንኳን ደስ አላችሁ እንኳን አደረሳችሁ ምናምን ብሎ በሚጽፈው ላይ አንድ ሰው ኮመንት አነበብኩኝ። ምን ይላል? ኮመንቱ ነው እኔ አሁን እዚህ ፕሮግራም ላይ የምነግራችሁ። አቶ ተመስገን ይላል። አቶ ነው ያላቸው። እንደው በሰበርናቸው ቦታ መሰበሮ በማስመልከት ይሆን እንኳን አደረሶ ያሉት ይላል። ትክክለኛ አባባል። ስለዚህ ግን ተመስገን ግን ይሄንን አያነበውም፣ ያው የታወቀ ስለሆነ ማለት ነው። ይሄ ከፍተኛ የሆነ አድርባይነትና ያው አንገት ሰባሪነት የተጫናቸው ሰዎች በዚህ ደረጃ ያስተምራቸዋል ተብሎ አይታሰብም። ለማንኛውም የኢሬቻ በዓል ሃይማኖታዊ ባህል ነው ስንል አንዳንድ ሰዎች ደግሞ ምን ይላሉ? እንደውም ኢየሱስ ክርስቶስም ከኢሬቻ ነው አስተምሮቱን የወሰደው ይላሉ። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም።
ምንጩም ከዛ ስለሆነ የኢየሱስ ክርስቶስ አስተምሮ የዋቅፍና ነበር ማለት ነው። የኢየሱስ ክርስቶስ አስተምህሮት ከዋቅፍና የተቀዳ ነው እያሉ ነው ዶክተር። የስ ማስረጃ በጣም ጥሩ። ወይ እኔ የተወሰነ እሰጥሃለሁ፣ አንተም እሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር። ግን ከዚሁ ጋር የተገናኘ ከሪቹዋል ጋር የተገናኘውን እናንሳ። አሁን ነው ብጥብጡ የተጀመረው። እሺ ከሪቹዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ ሪቹዋል ከኔ ውጪ አታምልኩ ብሎ ረግሟል፣ አልተቀበለም ብለው አዛብቶ ኢንተርፕሬት የሚያደርጉ ሰባኪዎች ተናግሮ ሰዎች በዚህ ውስጥ ነው ያሉት። በኋላ መቼ ነው የተወሰነ እሱንም የሚለውን እናያለን። ፈርስት ኦፍ ኦል ኢየሱስ ክርስቶስ ሪቹዋል አታድርጉ አላለም። የትም ቦታ ብትሄድ የምታደርጉትን ሪቹዋል ስታደርጉ ከልብ መሆን አለበት፣ መንፈሳዊነት መኖር አለበት። ላይምሰል መደረግ የለበትም፣ ፍቅር ሊኖርበት ይገባል ነው ያለው። ይሄ ደግሞ ትልቁ የዋቅፍና እሴት ነው። አሁን የምታየው መጀመሪያ ሰው ታርቆ ነው የሚሄደው፣ ቁርሾ ይዞ አይሄድም። የሚሄደው ከልቡ ፈጣሪን ለማመስገን ነው፣ ለማስመሰል አይደለም። ስለዚህ ኢየሱስ ያስተማረው ያለው ለማስመሰል አትስሩ፣ ልባችሁ ፈጣሪ ጋር ይሁን ይሄንን ሲሰሩ እንጂ ዝም ብላችሁ ለመብላት ለመጠጣት ለፈንጠዝያ መሆን የለበትም። ማለት የአካዳሚካሊ ፖቴንሻል ናቸው የሚባሉ ሰዎች የሚሰጡት መከራከሪያና አመክንዮ ትንሽ ከአውዱ የሰፋ ከሰው አስተሳሰብም ትንሽ ወጣ ያለ ምናልባትም ይህንን ለመናገር ራሱ የሚከብድ ማለት ነው። አሁን እስቲ በምን መመዘኛ ነው ኢየሱስ ፈጣሪ ሰውን ፈጠረ ተብሎ የሚታመንበት ከፈጠረው ሰው ላይ አስተምሮቱን ወሰደ ብሎ የሚናገር ሰው እና ዶክተር ነው ደግሞ ይሄ ሰው እና እናንተ ፍረዱ በቃ ማለት ይሄ ነው የፖለቲካ አስተሳሰቡ የተጫነበት በዚህ ይሄ ነው። እኔ በጣም የምቆጨው እኮ የዚህ ሰውዬ አመለካከት ነው በስልጣን ላይ ያሉትም ሰዎች ማለት በቃ ይሄ ነው እንደዚህ አይነት እንስሳዊ የሆነ የፖለቲካ አስተሳሰብ ነው የተጫነበት እና ይሄንን እንስሳ ደግሞ ስንታገለው የብሔር ጠል ይሉናል። የምንታገለው እኮ እንስሳ የሆነ አመለካከቱ ነው። ግን ብሔር ጠል አድርገው ደግሞ ሲያዩት ደግሞ በጣም እኔ በግሌ የሚያቆስለኝ እሱ ነው። በጣም የሚገርማችሁ የቦሌ ክፍለ ከተማ አሁን የኢሬቻን በዓል አስመልክቶ ድግስ ደግሶ በክፍለ ከተማ ደረጃ ነው በነገራችን ላይ እና ከፍተኛ የሆነ በጀት አውጥተው ተደግሶ ምናምን ይታያል እና አንዳንድ ሰዎች ከዛ ቪዲዮ ልከውልናል ይሄንን ይሁት ተብሎ ማለት ነው እና አብዛኛው ይልናል የመረጃ ምንጭ በአንድ ክፍለ ከተማ ውስጥ ያንን ባህል ለማክበር የክፍለ ከተማ በጀት ላይ ተመድቦ ነው ድግሱ የሚደገሰው ማለት ነው እና ይሄንን ጣልቃ ገብነት ምን እንበለው? ይሄ የመንግስት አስተዳደር ነው። ይሄንን መቃወም ማለት ትክክል አይደለም ብሎ የሚያስብ ጭንቅላት ከምን የመጣ እንደሆነ አይገባኝም። የመንግስት ስልጣን ማለት ምንድን ነው? የስልጣኑ የበላይ ስልጣን በዋናነት የሚመነጨው ከየት ነው? ከጨፌ ነው የሚመነጨው? ከወዴድ ፍላጎት ነው የሚመነጨው? ከህዝብ ምርጫ ነው የሚመነጨው? የስልጣን የፓወሩ የበላይነት ማን እጅ ላይ ነው ያለው የሚለው ምናልባት
እንደው ስርዓተ መንግስትን ለሚያቅሰው በዚህ ክርክር ላይ ዝም ብሎ መቼም በደመ ነፍስ መልስ አይሰጥበትም። ስለዚህ ስልጣን ከህዝብ ይመነጫል። የስልጣኑ ሉዓላዊ ባለቤት ህዝብ ነው። ኦህዴድ ግን ስልጣን ከጨፌ ይመነጫል። የስልጣኑ ሉዓላዊ ባለቤት ደግሞ የጨፌ ጉባኤተኛ የኦሮሞ ማህበረሰብ ነው ብሎ የሚያስብ ከሆነ በጀቱን የሚያወጣው በሱ አመለካከት ፍትሃዊነት ነው። ስለዚህ እኛ ደግሞ የምንከራከረው የመንግስት በጀት በአንድ ማህበረሰብ የወል ትርክት ላይ መውጣት የለበትም። ያ ማህበረሰብ በዓሉን እንዲያከብር የመንግስት ፖሊሲ ሊመቻችለት ይችላል፣ ጥበቃ ሊመቻችለት ይችላል። በሰላም ወጥቶ በሰላም እስኪገባ ድረስ መንግስት አስፈላጊውን ትኩረት ሊያደርግ ይችላል። አንደኛ በጀት መድቦ በተለየ መልኩ ከሌሎቹ በተለየ መልኩ ሊያቀርብ አይችልም፣ ሊደግስ አይችልም። ሁለተኛ በዚህ ባህል ላይ መንግስታዊ የሆነ የፕሮፓጋንዳ ጫና ማሳረፍም የለበትም። አሁን መንግስታዊ የሆነ የፕሮፓጋንዳ ጫና ባህሉን ቅድም እንዳልኩት ስቦ ወደ መሀል ከተማ ማምጣት፣ በባህሉ ላይ ከእንደገና ማህበረሰባዊ የፕሮፓጋንዳ ስራ በመስራት ልክ ህዳር 29 ማስመሰል የብሔረሰቦች ቀን፣ ይህንን ደግሞ የመንግስት የትኩረት ማዕከል አድርጎ የፕሮፓጋንዳ ግብአት ማድረግ፣ ከዛ በኋላ ይሄው የመቻቻል የመፋቀር ምናምን የሰላም የአንድነት የሚል ጋጋታ ማሰማት። መፋቀርና መቻቻል ማለት ምን ማለት ነው? ጦርነት ያለባት ሀገር ላይ እኮ ነው ያለነው። በየቀኑ እኮ ሰው በድሮን የሚሞትባት ሀገር ነው። ስለዚህ መቻቻል አዲስ አበባ ላይ መተህ የሆነ ውሃ ኩሬ ፈልገህ እዛ ላይ ተሰባስበህ የምታከብረው ቀን ነው እንዴ? መቻቻል እኮ እሱ አይደለም። መቻቻል እኮ ማለት አገሪቷ ውስጥ ከጫፍ እስከ ጫፍ ከኦጋዴን እስከ መተማ ያለ ዜጋ በሰላም ወጥቶ በሰላም የሚገባበትን ሀገር መፍጠር ነው። የትኛው ዜጋ ነው በሰላም ወጥቶ በሰላም የሚገባው? ዛሬ በጦርነት እየታመሰ ነው። ይሄ ፕሮግራም እየተሰራ እኮ የድሮን አሰሳ እየተደረገ ነው፣ ሰው ሊገደል። የድሮን አሰሳ እየተደረገ ሰው ሊገደል። አዲስ አበባ ላይ ስለመቻቻል የሚያወራ መንግስት ስለ የትኛው መንግስት ነው የሚያወራው? ስለ የትኛው ዜጋ? መሀል አዲስ አበባ ላይ ስለመቻቻል ስለ ሰላም የሚያወራ ቃሊቲና ቂሊንጦ ላይ 1100 የአማራ ተወላጆችን አስሮ ስለ የትኛው መቻቻልና ስለ የትኛው ፍቅር ነው የሚያወራው? እና በጣም ኢትዮጵያ ውስጥ እየተፈጸመ ያለው የገዢ መደብ ትርክት በጣም አደገኛ፣ ምናልባትም በታሪክ ውስጥ የሌለ የተስፋፊነትና የወረራ እንደዚሁም ደግሞ ሌላውን ማህበረሰብ የማስጨነቅ የሽብር ሲምፖዚየም ነው። መንግስታዊ የሽብር ሲምፖዚየም ይሄ ነው። ይሄንን ደግሞ ያው የጊዜ ጉዳይ ነው እንጂ ህዝቡ ይታገለዋል፣ እንታገለዋለን፣ ይሸነፋል። የማይቀር ጉዳይ ስለሆነ ማለት ዋቄፈና እምነት። ምክንያቱም ለምንድን ነው ይሄንን የማነሳው? ከውሃ ጋር የተገናኘ ነገር አንስተውልኛል። ስለዚህ ውሃው ቦታ ላይ የሄዱ which means አሁን ይሄ ምንድነው በጥናቶች ውስጥ እንደነዚህ አይነት ነገሮች ከምን ጋር ይያያዛሉ? ቅድም እርሶም እንዳሉት የትራዲሽናል ወይም ደግሞ ባህላዊ እምነቶች ተብለው ነው የሚያዙ። ስለዚህ እነዚህ ባህላዊ እምነቶች ውስጥ ያሉ ሪቹዋልስ ወይም ያሉት ሃይማኖታዊ ስርዓቶች ሰምሃው ከሌላ ነገር ጋር ይያያዛሉ ተብሎ ጥያቄ ይነሳባቸዋል። ስለዚህ ይሄኛው ባህላዊ ሃይማኖት የምንለው ዋቄፈና አይደለም፣ ከነዚህ የተለየ ነው። የሚያመልከው አምላክ እንዲህ አይነት። ለምንድን ነው የተለየ? እየነገርኩህ ነው እኮ አንድ ነው። አንተ የምትለው እኮ ይኸውልህ፣ ምንድን ነው ያልከው? ፈጣሪ ብለህ የፈጣሪን ባህሪ ገለጽክ አይደል? በዋቄፈናም ይሄው ነው የተወሰደውም ከዋቄፈና ነው ብያለሁ። ኢየሱስ ሲያስተምር ግድ የለም፣ ቆይ እንመጣበታለን። መቼ እንዳዛቡበት መቼ ኢየሱስን አስተምሮ እንደተዛባ ይነግራሉ። እንደሰማችሁት ነው የጽናት ሚዲያ ቤተሰብ። በተመሳሳይ አንድ ሰው ደግሞ ይናገራሉ እዛው ላይ አንድ ከዚህ በፊት ቪዲዮም ተለቆ ነበረ። ስለ ሙሴ ይናገራሉ። ሙሴ በተለይ አስተምሮቱን ያመጣው ሙሴን ያመጣው ራሱ የኩሽ እንትን ነው። ስለዚህ የኩሽ ደግሞ ኦሮሞ ነው እና የኦሮሞ
ዋቄፈና ነበረ። መጀመሪያ ሙሴ የዋቄፈና እምነት ተከታይ ነበረ ብለው የሚናገሩ ሰዎች አሉ። ያስተምረናል ብዬ የለም። ይህንን ግን የሚናገሩትን ሰዎች ሰምተን በአስተሳሰብ ደረጃ ምን አይነት አስተሳሰብ በአገሪቷ ውስጥ እንደመጣ ማሳያ ስለሚሆን ነው። መስታወት ናቸው፣ ነገራችን መስታወት ናቸው። አጠቃላይ ስልጣን ላይ ያለውንም ለማየት እነዚህ ሰዎች እንደ መስታወት ማየት ስለሚቻል እስኪ እሳቸውን እንስማቸው። ዮተሬ ዋቄፈታ ነው የሚያያይዘውን ነገር እንደው ታሪካዊ ማስረጃ እንደው ማንሳት እንችል ይሆን ወይ ብዬ ነው። ይኸውልህ እንግዲህ እኛ በምንድን ነው በአፈ ታሪክ ከአባቶች ሲወርድ ሲዋረድ የነበረ ነገር ነው። ይሄ ተመልሼ መናገር የሚፈልገው ነገር አለ። ዋቄፈና አሁን አዲስ እንደመጣ ወይም መጤ ተደርጎ የሚታየው ከክርስቶስ ልደት በፊት በተለይም አንድ ምናልባት ሌሎችን ሊያስቆጣም ይችል ይሆናል፣ ግን መግለጽ የሚገባው መካድ የሌለብን ነገር ሙሴ የኩሽ ሰው እረኛ ነበር። እዛ ቆይቶ የተወሰኑ ዓመታትን እዛ ቆይቶ በጣም ጥሩና ጥሩ ቀልብ ያለው ጥሩ ስነ ምግባር ያለው ሰው በመሆኑ ያ እሱ ከብት ሲጠብቅለት የነበረው ሰው ዋቄፈታ ስለሆነ የኩሽ ልጅ ስለሆነ እሱ ጋር በቆየበት ሰዓት ያ ሰው እንዴት ፈጣሪን እንደሚያመልክ ተራራ ላይ ወጥቶ እንዴት ወንዝ ወርዶ እንደሚያመልክ ጠዋት ሲነሳ እንዴት አምላክን እንደሚጸልይ ሲተኛም ሲነሳም እንዴት እንደሆነ ከዛ ይማሪና እኚህ ሰው ሙሴ ለመሄድ በሚፈልግበት ጊዜ የራሳቸውን ልጅ ዮተሬ ይባላሉ። የራሳቸውን ልጅ ሳፑራ ወይም ጃፑራ የምትባለዋን ድሮውላት ይዞ ወደ ሀገሩ በሚመለስበት ጊዜ የእሱ ሕዝብ በዛን ሰዓት ተቸግሮ ወደ ግብፅ ያለበት ሁኔታ ይታወቃል። ወደዛ የተመለሰው ከዚህ አኳያ ነው። እዛ ተምሮ ነው የሄደው ሙሴ ሄዶ ያን የራሱን ሕዝብ ከተቸገሩበት ቦታ አንስቶ ይዞ በሚሄድበት ጊዜ ወደ ሲና ያሉትን ሴና ነው የሚቆጡትም። እንግዲህ ይቅርታ ያርጉልኝና ይሄ ያለው ሲወርድ ሲዋረድ የመጣ ከአባቶች የሰማን የሚታወቅ ትልቅ ነገር ስለሆነ ሲና በረሃ ሲና ተራራ የሚባሉት ሴና ነው ተብሎ ነው የሚታወቀው። ሴና ተራራ ላይ ወጥቶ 40 ሌሊትና 40 ቀን ፈጣሪን ለምኖ ለመጀመሪያ ጊዜ ከፈጣሪ ጋር የተነጋገረው ሙሴ ነው። ሙሴ እንዲህ አርጎ ለፈጣሪ መቅረብ የቻለው እሱ የእሱ ጌታ የነበሩት ከብት ሲጠብቅላቸው እረኛው ሆኖ በኖረበት ጊዜ ሲጠብቅላቸው የቆየው አባት እንዴት ፈጣሪን እንደሚለምኑ ለምኖም እንዴት እንደሚያገኙ በቆዩባቸው ጊዜያት ይህንን ተምሮ ስለሄደ ነው እንደዛ ለምኖ ከፈጣሪ ጋር ሊገናኝ የቻለው። ስለዚህ ዮቶር ዋቄፈና ነበረ ነው። ዮተሬ ዋቄፈታ ነው። የኩሽ ልጅ ነው። ዋቄፈታ ነው። እንደው ማስረጃው ምንድነው? ቅዱሳት መጽሐፍ ላይ ለምሳሌ መጽሐፍ ቅዱስ ላይ እሱን አይናገርምና መጽሐፍ ቅዱስ ላይ አለ ግን በዚህ መልክ ባያስቀምጡ ይላል እንዲህ እኔ ባስቀመጥኩት የኩሾችን ስልጣኔ ተማረ ማለት ኩሽ የዛን ጊዜ የት ድረስ ይሄድ ነበር ምልን እንላለን አይደል? ስፋቱን ማለት በትክክል ግን ስፔሲፊካሊ ከዋቄ ፈታ ጋራ የሚያያይዘውን ነገር እንደው ታሪካዊ ማስረጃ እንደው ማንሳት እንችል ይሆን ወይ ብዬ ነው። ይኸውልህ እንግዲህ በአብዛኛው በመጽሐፍ ቅዱስ ላይም ተቀምጧል ነው የሚሉት። እኛ በምንድን ነው በአፈ ታሪክ ከአባቶች ሲወርድ ሲዋረድ የነበረ ነገር ነው ይሄ። በኋላ ደግሞ መጽሐፍ ቅዱስ ላይም ትንሽ እንደው እኛ በሰማነው አይጻፍ እንጂ ይሄ ነገር ተቀምጧል። ይሄን ይመስላል እንግዲህ የጽናት ሚዲያ ቤተሰቦች እና እዚሁ ጋር አያይዘው በተለይ ቄስ ቶሎሳ ጉዲና የሚታወቁ ሰው ናቸው፣ አንድ ፓስተር። እሳቸው ደግሞ ኢሬቻን አስመልክቶ የሚናገሩታል። በኢሬቻ ጉዳይ ላይ ከዚህ በፊት ምን አይነት አስተምሮ እንዳላቸው በግልጽ ተናግረዋል። ማለት አደባባይ ላይ እንደዚህ እውነቱን የሚናገሩት ፓስተሮች፣ የሃይማኖት አባቶች እኔ ተገቢ ነው ብዬ አስባለሁ። አንደኛ ትውልድን ማዳን ነው። ሁለተኛ የፖለቲካ መጠቀሚያ ለማድረግ የሚፈልጉ ሰዎችን
በትክክልና በልኩ ማስቀመጥ ነገ ጠዋት ለታሪክ ብያኔና ለታሪክ ፍርድም ስለሚጠቅም ነው። ስለዚህ እሳቸው የተናገሩት በግልጽ አችን ላይ የሚያደርሰው በቤታችን ሰላም የለ፣ በጎረቤት ሰላም የለ። አይ እዚህ አይነቱ ነገር ነው። እንደዚህ በዚያ ነው እኔ የማውቀው ሰይጣንን የማውቀው ኢሬቻን እና ዛሬ የሰላም ነው የምናምን ብሎ የሚቀባጥሩት ምን አይነት ሰላም እንደሆነ ጌታ ይወቅኝ አላውቅም። ምን አይነት ለየትኛው ህዝብ ነው ሰላምን ያመጣው? ለኦሮሞ ህዝብ ለምን ይገዳደላሉ? ሰላም ካመጣላቸው ለምን ኦሮሞን ይገላል? ኦሮሞ ለምን ኦሮሞን ይጠላል? በእውነት ሰላም ከሆነ ይሄ በምድራችን ያለው መናፍስት አጋንንት ከመሰረቱ ህዝብ ወጥቶ አለ ይሄ ችግር መወገድ አለበት ብሎ በአደባባይ እንትኑ ኢሬቻን ለማክበር አይደለም፣ ኢሬቻን ለማስወገድ ወደ አደባባይ መውጣት አለበት። የገዳይ ለማንም የማይራራ ሰዎች ይቃዣሉ። ሌሊቱን በሙሉ በቀደም ዕለት ከዶክተር በቀለ በዳዳ ጋር ኢንተርቪው እናወራ ነበረ። ሌላ ደግሞ አሁን ሌላ ወንድም በዛ ሁኔታ ውስጥ ያደገ የምን ሰላም ነው? የምን እረፍት ነው? የምን ባህል ነው? የሰይጣን ባህል የህዝቤ ባህል እንዲሆን እኔ አልፈልግም። የሰይጣን ባህል ገዳይ ባህል የህዝቤ የእስራኤል አምላክ እግዚአብሔር ከማንኛውም አይነት ከአጋንንታዊ ባህል የኢትዮጵያን ህዝብ ነፃ ያውጣው። የኔ ጸሎትና የኔ አቋም እንደዛ ነው። በተለይ እንግዲህ እርስዎ ይህንን የኢሬቻን ባህል በድፍረት ነው የሚናገሩት ከአጋንንት እንደሆነ ትክክል እንዳልሆነ፣ አንዳንዶች ደግሞ የሰውን ሃይማኖት መቃወም ነው፣ የሰውን ሃይማኖት መንካት የለብንም የሚል ደግሞ አንዳንድ ሀሳብ ይነሳል። በዚህ ጉዳይ ላይ ተቃውሞ ወይም የገጠሙት ነገር የለም? እርስዎ በቀጥታ ይህን በመናገሮት በአብዛኛው ሰው የሚደግፈው ነው ተብሎ ስለሚታሰብ ይሄ እኮ ያነበብኩት አይደለም፣ በወሬ የሰማሁት አይደለም፣ እኔ በዓይኔ ያየሁት። ማን ነው ስልጣን ያለው መጥቶ ይሄን ሊጠይቀኝ የሚችል? ማን ነው እንዴ? አጋንንት እሺ ብሎ ወደ እኔ ሊልክ ይችላል። እስካሁን ደግሞ አላገም እንዴ? እኔ እኮ በዓይኔ ያየሁትን ወላጆቼ ያለፉበትን ህዝቤ እንዳያልፍበት ነው እኮ የኦሮሞ ህዝብ እንዳያልፍበት እኮ ነው እንዴ? ይሄ እኮ ጨለማ፣ ስንት መከራ፣ ስንት ቅዠት በዛ ውስጥ የኦሮሞ ህዝብ እንዳያልፍ እኮ ነው እኔ የምፈልገው የምጸልየው። ህዝቤን በጣም ነው የምወደው። ህዝቤንም እኔ የአማራውን ቢሆን የትግሬውን ቢሆን በዛ እንዲያልፍ አልፈልግም። በጣም ነው የምወዳቸው። ከጓዳቸው ያ አጋንንታዊ የሆነ በሙሉ መውጣት አለበት። ያለበለዚያ በሰላም ልንኖር አንችልም። የሰላም ምድር ሊኖረን አይችልም። ውሸት ነው ይሄ። የሰላም ነው፣ የፍቅር ነው። የምን ፍቅር? የምን ፍቅር ነው? ሰይጣን የሚሰጠው ፍቅር ፍቅር ሰይጣን የት ነው ሰይጣን ፍቅርን የሚያውቀው? እና ስለዚህ እግዚአብሔር ለህዝባችን ጉልበት ይሰጣል፣ ማስተዋል ይሰጣል፣ ሰላም ያመጣል አሉ። ሰላም ያመጣል ካሉ ለምንድን ነው ኦሮሞ የሚገዳደለው? ለምንድን ነው ወንድም ከወንድሙ ጋር የሚጣለው? ዛሬ እኮ ወለጋ ላይ እኮ የሚጨፈጨፍ ኦሮሞ አለ። ዛሬ በየቦታው ላይ ብዙ ችግር የደረሰበት ኦሮሞ አለ። ስለዚህ ሰላም የሚመጣው ከኢሬቻ አይደለም። ሰላም የሚመጣው ከሰላም አስተሳሰብ ነው። ሰላም ሊመጣ የሚችለው ከፖለቲካ አስተሳሰብ ነው። የተረጋጋ የፖለቲካ አስተሳሰብ እስካለ ድረስ ሰላም አለ።
በቀውስ ውስጥ የታጀበ የፖለቲካ አስተዳደር ግን ካለ ሁሉ ጊዜ ግጭት አለ። ስለዚህ እስካሁን ኢትዮጵያ ውስጥ ያለውን ግጭት ኢሬቻ አላስቆመው። 1 ሚሊዮን ምናምን ወጣት ያለቀበት የትግራይ ጦርነት ኢሬቻ አላስቆመው። በአማራ ክልል ላይ ያለውን ጦርነት ኢሬቻ አላስቆመው። ኦሮሚያ ላይ ያለውን ጦርነት ኢሬቻም እያስቆመው አይደለም። ስለዚህ ስለ የትኛው ሰላም ስለ የትኛው መቻቻል ነው የሚነግረን? አንድ ሁለተኛ ሰላምና መቻቻል ነው የምንሰብከው እንኳን ቢባል ለሰላምና ለመቻቻል እኮ ማሳያ ቢያንስ ዛሬ በአመለካከታቸው የታሰሩ በብሔራቸው የታሰሩ የፖለቲካ እስረኞች በየእስር ቤቱ አሉ። የትኛው እስረኛ ተለቆ ነው እስቲ ስለ ሰላም ስለ ፍትህ ነው? እና አንዳንድ ጊዜ የማይመስል ነገር መናገሩ ተገቢ አይደለም። እኚህ ሰው የተናገሩት ትክክል ነው። ሃይማኖታዊ በዓል ነው። ሃይማኖታዊ በዓል በዋናነት መንግስታዊ ሽፋን የተሰጠው ለፕሮፓጋንዳ ነው። አዲስ አበባን ለመጠቅለል ነው። የአዲስ አበባን ፖለቲካ ላይ የበላይነት የኦሮሞ የገዢ መደብ የበላይነትን ማሳየት ነው። ኦሮሞን እንደ ተረኛ ማየት ነው። ኦሮሞ ጊዜውም ስልጣኑም ባንኩም እጅ ላይ ነው ያለው የሚል ሜሴጅ ለማስተላለፍ ነው። ይሄ ፕሮፓጋንዳ ግን በይዘት እና በነገ ጠዋት የፖለቲካ ህይወቱ ለኦሮሞ ህዝብ አይጠቅመውም። የማይጠቅመው የትግራይ ኃይሎች ከዚህ በፊት ፖለቲካውን በያዙበት ሰዓት የበላይነታቸውን ለማሳየት ሲጠቀሙበት የነበረው የግንቦት ሃያ ትርክት የፈጠረባቸው ፖለቲካዊ ቀውስ ምንድን ነው ብሎ ወደኋላ ማየት የቅርብ ጊዜ ትዝታ ነው። የህወሓትን ፖለቲካ ማየት በጣም ጥሩ፣ በውጤት ደረጃ አትርፎበታል። ስለዚህ የኦሮሞ ፖለቲካ በውጤት ደረጃ ያተርፍበታል። ይህንን እንግዲህ ማሰብ የልሂቃኑ ድርሻ ነው። ለማንኛውም የጽናት ሚዲያ ቤተሰቦች እንግዲህ እንደሰማችሁት ይመስላል የዛሬ ፕሮግራማችን በዋናነት እዚህ ጋር ከኢሬቻ ጋር በተያያዘ ይህንን ይመስላል። ሁለተኛውና ባጭሩ መናገር የምፈልገው ብልጽግና በዋናነት በተለይ ቤተ አማራ ወሎ ላይ ሰሞኑን በደረሰበት ከፍተኛ የሆነ ወታደራዊ ድል፣ ፖለቲካዊ ድል ሽንፈቱን ማካካስ በወታደራዊ አቅም ሲያቅተው ማህበረሰባዊ ግጭት ለመፍጠር የተለያዩ የሴራ ትንተናዎች እየጎነጎነ እንደሆነ ለጽናት ሚዲያ የደረሰ መረጃ ያሳያል። በዋናነት ሃይማኖታዊ ግጭት ለማስነሳት ተፈልጓል። በደቡብ ወሎ መካነ ሰላም አካባቢ ከሃይማኖት ጋር በተያያዘ ግጭት ለመፍጠር ባደራጃቸው ኃይሎች አማካኝነት የተለያዩ ጥቃት ተፈጽሟል። በተለይ ሙስሊሙ ማህበረሰብ ሆን ተብሎ በፋኖ እንደተጠቃ ለማስመሰልና ሃይማኖታዊ መልክ በማስያዝ ወሎን መሰነጣጠቅ፣ ወሎ ሲከፋፈል ክልል አድርጎ በማዋለድ ብልጽግና ሊጠቀልለው እንዳሰበ ግልጽ ነው። ያንን የፖለቲካ ሴራ ለመስራት በተለይ የቤተ አማራ ወሎ ሚኒሊክ ዕዝ የፈጸማቸውና እየፈጸመ ያለው ወታደራዊና ፖለቲካዊ ድሎች እጅግ በጣም አስቸጋሪ ሁኔታ ውስጥ ስለከተተው በተለይ ሙስሊሙ የሚበዛበት ኮሚኒቲ አካባቢ የተለያየ ሃይማኖታዊ ጥቃቶችን በማድረስ ከፋኖ ጋር በመቃቃር ማህበረሰባዊ መከፋፈል መፍጠር እንደተፈለገ ለጽናት ሚዲያ የደረሰ የመረጃ ምንጮች ያሳያሉ። ይህንም ማምከን ያለበት አማራው ተመቻችቶ ለኦህዴድ ከተከፋፈለለት ኦህዴድ ይሰለቅጠዋል፣ ይበለዋል። ይኸው አሁን እያየን ነው። አሁን እንኳን በጦርነት ድባብ ውስጥ ሆኖ ምን አይነት ህዝብ እየጨፈጨፈ እንደሆነ እንዴ በድሮንም ባገኘው መሳሪያ ሰውን የሚገል የብልጽግና አገዛዝ በተመቻቸ የተረጋጋ ስልጣን ደግሞ ባለቤት የሆነ ሰዓት ደግሞ ምን ሊያደርገው እንደሚችል ግልጽ ነው። ስለዚህ የወሎ ህዝብ የአማራ ህዝብ ግልጽ የሆነ መስመርና አቋም ነው ያለው። ማንነቱ አማራ ነው፣ ደሙ አማራ ነው። ሙስሊሙም ክርስቲያኑም ለዘመናት ሲኖር የነበረ የማህበረሰብ ክፍል ነው። በጣም እንደውም ወሎ ምሳሌ የሆነች ለብዙ አካባቢ ምሳሌ የሆነ አካባቢ ነው። በጣም በጣም የሚያስደንቅ መቻቻል ያለበት አንዱ ከአንዱ ጋር አብሮ ተዋዶ ተፋቅሮ የሚኖር ማህበረሰብ ነው። ይህንን ማህበረሰብ ኦህዴድ መነጠል ከቻለ የአማራን ትልቁን እሴት የማዕዘን ራስ ማፍረስ ቻለ ማለት ነው። ስለዚህ ወሎ ነው ምሳሌ ሊሆን የሚችለው። ወሎን ለማዳከም የብልጽግና አገዛዝ የኦህዴድ አገዛዝ በከፍተኛ ስራ እየሰሩ እንደሆነ ግልጽ ነው። ይህን አስመልክቶ የአማራ መኮንኖችም በቅርቡ ተሰብስበው ይሄንን እድል መጠቀም አለብን ይላል። ይሄንን የሰላም እድል መጠቀም አለብን ብለው ስብሰባ ላይ ናቸው። ይሄ የሰላም እድል የሚሉት ይሄ ሰርጎ ገብነት ነው። ይሄ ሃይማኖታዊ ግጭት በመፍጠር የሚከፋፍሉትን አጀንዳ የመጨረሻ ካርድ አድርጎ ነው የወሰደው። በቃ አማራውን የሚከፋፍለው የመጨረሻው አንዱ ሃይማኖታዊ ካርድ ስናነሳ። ስለዚህ እስላሙን
ክርስቲያኑ ጋር እናጋጨው የሚል የሴራ ትንተና መጥቷል። ይህንን ደግሞ ብአዴን እንደ ጥሩ ድል ተጠቅመን ህዝቡን ወደኛ ማምጣት አለብን የሚል ሰሞኑን በር ዘግቶ እየመከረ እንደሆነ እየተሰማ ነው። ስለዚህ አማራ መሸወድ የለብን። የኦህዴድን የብልጽግና አገዛዝ በማሸነፍ በነሱ ሽንፈትና በነሱ የስንብት ፖለቲካዊ ሞት ላይ አንተ ነገ ጠዋት የተረጋጋ ቤትን መስራት ይችላል። ስለዚህ ለዛ በቁርጠኝነት መታገል ነው። እስካሁን የሚከፈል መስዋዕትነት አለ። ይሄ የሚከፈለው መስዋዕትነት እንዳታረክሰው አማራ ተሰባስበህ ፊትህን ቀጥታ ኦህዴድ ላይ ብቻ ነው ማድረግ ያለብን። ወደኋላ አትሳብ። ወደኋላ እየተሳብክ ስትመጣ በጠላቶች ከመጥፋት ውጭ ሌላ ምርጫ የለም። ስለዚህ የአማራ ህዝብ ይህንን ሊገነዘብ ይገባል እንላለን። አጠቃላይ በአዲስ አበባም እየተፈጸመ ያለው ፖለቲካዊ ቀውስ እና የኢሬቻ በዓል ወደፊት ሊፈጥረው የሚችለው ፖለቲካዊ ቀውስ ተገማች ነው። ለማንኛውም የጽናት ሚዲያ ቤተሰቦች ሁሉም ነገር ነገ በጊዜና በታሪክ ፊት የሚፈታ ነው፣ የማይቀር ጉዳይ ነው። አሁን ስልጣን የያዙ ሰዎች ስልጣናቸውን ይዘው ተረኝነታቸውን እንዳሳዩት ሁሉ ነገ ጠዋት ደግሞ ተረኛ የሚሆነው ተረኝነቱን ለማሳየት የሚጠቀማቸው የፖለቲካ ድሎች እና የፖለቲካ ውሳኔዎች አሉ። እሱ የጊዜና የታሪክ ጉዳይ ነው። ለማንኛውም ጽናት ሚዲያ የበለጠ ወደ እናንተ የምናደርሰው መረጃ በፍጥነት እንዲደርስ ላይክ፣ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን እንዳትረሱ። በተለይ ሰብስክራይብ በማድረግ ተወዳጁን ፕሮግራማችን ለብዙ ሰዎች እንዲደርስ ስለሚያግዘን የዛሬ ፕሮግራማችን እዚህ ላይ ጨርሳለሁ። በሚቀጥለው በሌላ ፕሮግራም እስክንገናኝ የጽናት ተመልካቾች አድማጮቻችን ስለነበረን ቆይታ ከልብ አመሰግናለሁ። እኔ ፕሮግራሜን እዚህ ላይ ያበቃለሁ። ስንታየሁ ቸኮል ነበርኩ። ሰላም።